ሻቡ አበሻ ለአበሻ የሚገባው አብዛኛው ሳውዲ ነው። አበሻ ለአበሻ አብዛኛው ሳውዲ ነው። ዱባይ ግን ዱባይ አለ። እውነትሽ ነው። ሌላ ዜጋ ኧረ ናይጄሪያው የሚያገቡ አሉኝ። የዚህ ቤት ታሪክ ስንት ሰምተናል። ሱዳኒ፣ ናይጄሪያዊ ብዙ ዜጋ። ሳውዲ ግን ሌላ ዜጋ ሰምተን አናውቅም። ሳውዲ ግዳዩ ሌላ ዜጋ ያገባም። ሀቡ ማርያምን ነው። በጣም ጎበዞች ናቸው። እኔ በጣም ነው በቃ ምንም ነገር ቢሆን መማር አበሻ ነው በቃ አበሻ ነው። እዚህ ግን ሳውዲዎች ግን እንዴት ነው አሪፍ ናቸው ማለት ነው። ከዱባይ ደግሞ የፍቅር ታሪካቸው ሲጣፍጥ የሳውዲ ሞራሉ የሳውዲ የፍቅር ታሪክ ሲመጣ ጋይስ አንድ ወሬ አልፈልግም ብዬ ተመቻችቼ ቆይ አንዴ ውሃ ላምጣ ምናምን ብዬ ዋተር ቦትሌን ውሃ ሞልቼ መጥቼ መስጭ እንዲህ እንዳልኩ ነው የሚሰማው። በጣም አፍቃሪ ናቸው። የፍቅር ታሪክ ለፍቅር የሚከፍሉት መስዋዕትነት ሴቶቹ ወንዶቹ አይደሉም። ሴቶቹ ካፈቀሩ አፍቅረው እየሰሩ እሱን እያኖሩ እሱ ቤት ቁጭ ብሎ እሷ ሄዳ ወልዳ ደግሞ ጀግኖች ጥንካሬያቸው እርጉዝ ሆነው ሰው ቤት ይሰራሉ። ወልደው ታርሰው 20 ቀን ምናምን 30 ቀን ታርሰው አራስ ልጃቸውን ይዘው ሰው ቤት ማዳም ቤት እየሰሩ ነው ልጆቻቸውን የሚያሳድጉት። ልመና አይወጡም የሳውዲ ያሉ ሴቶች በጣም እንደውም እዚህ ጋር ሀቡ ቆይ እንደውም አንድ ቀን ወደ አንቺ አመጣታለሁ አለች የአቤል እናት የምትባል መማርዬ። እኔ ባይኔ እያየኋት ትንሽዬ ልጅ ነበር የወለደችው። አሁን አድጓል ብታይ እንደው ማርያምን እሷማ ብትናገር ደስ ይለኛል። አዝላ ነው የምትሰራው። ማርያምን ነው ሳውዲ በጣም ጎበዞች ናቸው። ማሬ እዚህ እኮ ዱባይ እኮ ይኸው ትናንትና መሲ ብርጅቶ ስትጮህ ነበር አሉ። የተቆረጠ ቪዲዮ አይቼ ልጅ ጥላ ሀቡ ልጁን በባንዲራ ጠቅልላ ነው የት ሀገር ሻርጃ እዚህኛ ጋር ዱባይ። ሁለተኛ ጊዜ እኔ ኢማራት እያለሁም አንድ ጊዜ አንድ ልጅ ተጥሎ ተገኝቶ ነበርና የኢትዮጵያዊ መሆኑ ታውቋል። በባንዲራ ጭራሽ አረንጓዴ ቢጫ ቀይ ባንዲራ ኢትዮጵያዊ ሀገር ባንዲራ ምን አውቃለሁ። የኢትዮጵያ ባንዲራ ነው። እርግጠኛ ነኝ ኢትዮጵያዊ እንደሆነ እንዲታወቅ ነው። ለምን ወደፊት ልትጠይቅ ትችላለች ልጇን። እኔ እንደውም የተቆረጠ ነው ያየሁት። ከዛ እንትን ያዟቸው አሉ እዚህ ሰፈር እንዳለ ያሉት ጠቅልላ ጥላ እኔ አልሰማሁም። ይመረመራል። የታፈሰው ህዝብ እንዳለ ተመርምሮ ማን አራስ እንደሆነ ማን በቅርብ እንደወለደ ታውቆ ከዛ ልጇ ከተገኘች ዲኤንኤ ከልጇ ጋር ተመርምራ እሷም ሆነ እስር ቤት ትገባለች። ይሄ ወንጀል ነው፣ ቀልድ አይደለም። በጣም ቢሞትስ ሳይደረስለት ቢሞትስ እንዴ? ማደጎ እኮ አለ እኮ መስጠት እኮ ይቻላል። መንግስት እጇን ስሞ ነው የሚቀበላት በነፃ ልጇን ከሰጠችው ከምትጥለው ወስዶ ማደጎ ታሳድጎ ያደርጓል። እንዲዛ አክሴፕት ያደርጋሉ በመጠለያ ደረጃ ሀቡ በመጠለያ ደረጃ የሌላ ሀገር ዜጋ ከሌላ ሀገር የተወለዱ ህፃናቶች ከ150 በላይ ያሉ መጠለያ ውስጥ ነው። ኤምባሲ እኮ አይደለምልሽ ሳርዬ ለኢማራት መንግስት ሀቡ ያለችው ሀሳብ ደግመሽ ላጠይቅ ሀቡ ደግመሽ ነገር ምንድነው አሁን ከመጣል ልጁን ከመጣል አሁን ያን ያክል ከሬጅ ካለሽ አንድ ሰው ለመጣል ልጅን የሚያክል ነገር ለመጣል ሀሳብ ካላችሁ ማደጎ ቤት ብትሰጡት ይሻላል ነው። የሚያሳድጉ ሰዎች ካሉ ለዛ ማድረግ ይሻላል። ይሄ የሚመረጥ ነው። አየሽ 6 ቀኑ ነው አሉ መማሪ ከተወለዱ። ስንት ቀኑ? 6 ቀኑ። ምን መሰለሽ ሳርዬ ለኢማራት መንግስት መስጠት ትችላለሽ። ፈርመሽ ደግመሽ ላትጠይቂው በህይወትሽ ወስዶ አሳድጎ ወታደር ያደርገዋል። በቃ እሱ የሚነገረው ኢትዮጵያዊ እንደሆነ አይነገረው፣ የማን ልጅ እንደሆነ አይነገረው። በቃ ተጠለህ ተገኘህ መንግስት አሳደገ። ማንነቱን ሳያቅ ዜግነቱን ምንነቱን ምኑም ሳያቅ ያድጋል። በቃ ወታደር ይሆናል። መንግስት አሳደገ፣ መንግስት ያገለግላል። ይሻላል እንዴ ኮመንት ላይ ብዙ ነው ያለው ማለት መንገድ ላይ ኮመንት ላይነሳ ይችላል፣ ሰው ላያገኘው ይችላል። ስንት ነገር አለው። ተመልካች በረከት የሚባለች አትፍረጂ እና ቢከብዳት ሳለ አንተ ነህ መሰለኝ ያስረገዝካት። አንደኛ ነገር ማለት ነው አንደኛ ነገር የመጣን ድፍረት ካላት መስጠት ምንድነው? ከመጣልና ለማደጎ ከመስጠት የት ይሻላል? ቢያንስ ማደጎ ያድጋል። ከመጣን እና ከማደጎ መስጠት በጣም ሁለቱ መስጠት እኮ በሰላም ማሳደግ ማለት ነው እኮ በቃ ሌላ ሰው እንዲያሳድግላችሁ መስጠት ነው። ሀገራችን ላይም ያለ እኮ ነው ጉዲፈቻ የሚባለው ማለት ነው። እንደዛ ማለት ነው። ለሰዎች አዳፕት አድርገው እንዲያሳድጉ ማድረግ ያ ነው የሚሻለው። አውጥቶ እኔ እረዳታለሁኝ። የሰው አፍ ፈርታ ሊሆን ይችላል፣ ብዙ ነገር ፈርታ ሊሆን ይችላል። እረዳታለሁ። ራሴን በሷ ቦታ አደርጋለሁ። ግን የፈለገ ነገር ቢሆን ተደብቄ ማንም ሳያየኝ ሄጄ
ለሚያሳድግልኝ ለማንም ሰው ፈርሜ እሰጣለሁ። እኔ ማልችል ከሆነ ለአረብም ቢሆን ብቻ ልጄ አይሞትም፣ የሆነ ቦታ ያድጋል፣ አይወቀኝ እኔንም ሳያውቅ ብቻ እኔ በእሱ ናፍቆት ልሰቃይም እችላለሁ፣ ግን ልጄ ጥሩ ቦታ ያድግ። የበቀደሟ ባለ ታሪክ እንደውም ስልኳን ተቀብዬ ዋትሳፕ ላይ እያወሯት ነው። ታስታውሷታላችሁ? እሷ 2 መንታ ልጆች ወልዳ አሁን አንድ ሴቷ ልጇ ካናዳ ነው ያለችው፣ ወንዷ ልጇ አሜሪካ ነው ያለው። እሷ እናት ገና በ14 ዓመቷ ተደፍራ ነው የወለደች። ትልቅ ሚዲያዎች ላይም ቀርባለች። እኔ ቤት በቀደም መታ በጣም እያለቀሰች አብረናት እያለቀስን ነበረ። ልጆቿን ማደጎ ቤት ተሰጠ። ማን ጎረቤት ምናምን አንቺ ገና ማሳደግ አትችይም ብሎ እሷ አልወሰነችም። የመወሰን መብት የላትም። ገና የ14 ዓመት ልጅ ሆና ነው የተደፈረችው። በ15 ዓመቷ ነው መንታ ወንድና ሴት የወለደችው። አታውቅም። ከቤተሰብ ተገላ። ጎረቤት ደግሞ በአንቺ ማሳደጋችን በይ ብለው ወሰዱ። ሰው ቤት ተቀጥራ ሰራች። ሰው ቤት ተቀጥራ ሰርታ አረብ ሀገር መጣች። አሁን ልጆቿ 18 ዓመታቸው ነው። ኦኬ 21 ነው 20 ዓመታቸው ነው። ወንድና ሴት ናቸው። ለማደጎ ሰጣ። ማደጎ ለፈረንጅ ሰጠ። ለፈረንጅ ሴቷ ካናዳ ነው ያለች፣ ወንዱ አሜሪካ ነው ያለው። ትልቅ ሆነዋል። ወንዱ በሙዚቃ የሆነ ነገር ተሸልሟል። ሴቷ እየተማረች ትልልቅ ቦታ ደርሰውለታል። ጥሩ ተምረውለታል ህይወት። እሷ በናፍቆታቸው ብትሰቃይም፣ እሷ ሁሌ ባስታወሰቻቸው ቁጥር ብታለቅስም፣ እሷ ልታገኛቸው ባትችልም ማለት ሴትዮዋ ቃል ገብታላታለች ልታገናኛት። የወንዱ አሳዳጊ በጣም ጥሩ ናት። የሴቱ አሳዳጊዎች እያወሯት አይደለም፣ ስልክም አያነሱላትም አሁን ላይ እና እኔ እንድጠይቅላት ነው፣ እዛ ባለ ሰው እንዳስጠይቅላት ነው። እኔ ጋር ገዝተ ላይ መታ ታሪኳን ነግራ ስልኳን ሰታኝ የልጆቿን ፎቶዎች ልካልኝ ምናምን እና አትሊስት እቺ እናት እሷ ብትሰቃይም ልጆቿ ግን ጥሩ ህይወት እየኖሩ ነው። ብትሞት አይቆጫትም። ዋይ ልጆቿ ኢንሴፍ ሃንድ ትልቅ ናቸው። አንደኛ ራሳቸውን መከላከል ላይ ደርሰዋል 20 ዓመታቸው። ሁለተኛ ጥሩ ትምህርት ተምረው ጥሩ ሀገር ላይ እየኖሩ ነው። ራሷን መስዋዕት አድርጋ ልጆቿን ትልቅ ደረጃ አደረሰች። ገባሽ? እሷ እስካሁን እየተንከራተተች ነው። አረብ ሀገር ለአረብ ሀገር፣ ድህነት፣ ህመም ከእሷ ጋር ቢሆኑ ይሄን እነዚህ ልጆች ወይ የጎዳና ተዳዳሪ ነው የሚሆኑት። ገባሽ? ወይ ፌስታል ወጥረው እየኖሩ ነው። ግን በመስጠቷ ትልቅ ደረጃ ደረሱ። ይህ ልጆቿን እንኳ አወጣች። እነሱ ካሰቡ ወደፊት ያግዟታል። እነሱ ማለት እነታችን ካሉ ወደፊት ያግዟታል ማለት ነው እናታቸውን። ነገር ግን እነሱ ጥሩ ቦታ ላይ መድረሳቸው እነሱ አየሽ አልተቸገሩም። አቡ እናት ማለት እኮ ይሄ ነው። ምን በላይ ሳርጊ ተማሩ። ትምህርት ለልጆቻችን ትልቅ ማውራት ያለብን ነገር ትምህርት ነው። አንዳንድ ሰዎች ከታች እየጻፉ ነው። ምን አሁን እነዛ ልጆች ምን ላይ እንዳሉ ምንም የምታውቁት ነገር የለም ምናምን ይባላል። ምንድን ነው ይሄ? ተመራጭ ሆኖ አይደለም ልጅን መስጠት፣ ልጅን መጣል ተመራጭ ሆኖ አይደለም። ግን ካለሱ ሰዎች ያን ያክል ልጅን እስከ መጣል ደረጃ የሚያደርስ ሲቹዌሽን ላይ ከሆኑ፣ ችግር ላይ ከሆኑ የተሻለው ነገር ለሚያሳድጉ ሰዎች መስጠት የተሻለ ነው፣ መንገድ ላይ ከመጣል ማለት ነው። ይሄን ያለ ነው እንጂ መንገድ ላይ እንድትጥሉን ተረጅ እያደረግን አይደለም፣ እያበረታታን አይደለም። ያንንም ከመግደል ለማደጎ ይኑሩ ነው እያለን ያለን። አዎ ለማደጎ ተሰጥቶ በሰላም ልጆቹ የተሻለ ነገር ቢያደርጉ፣ እናት ሳፈር እያደረገች እናት እየተጎዳች ምናምን ከሚሆን ልጆቹ በስነስርዓት አድርገው እናት የምትችለውን ነገር በራሷ መንገድ ራሷን ህይወት እንድትኖር ቢሆን የተሻለ ነው እያልን ያለ ነው እንጂ ወደዛ የመጣል እንትን ፕሮሞቲን እያደረግን አይደለም። ግን ከዛኛው ሁለቱም እያለ ሲታቀርቡት ይሄኛው ሁሉም አዳፕት የተደረገ ህፃን ወይም በጉድፈቻ ያደገ ህፃን ደልቶት ይኖራል ማለት አይደለም። ብዙ ችግሮች፣ ቻሌንጆች የሚገጥማቸው አዳፕት የተደረጉ ህፃናቶችም አሉ። ያን ማሰብ ከቻላችሁ እንደውም ልጆቻችሁን እራሳችሁ ናችሁ የምታሳድጉ። መጀመሪያው ነው ልጅ ለመውለድ ኃላፊነት መውሰድ ያስፈልጋል። እሱ ነው ዋናው ነገር፣ ኃላፊነት መውሰድ። ልጅ መውለድ ማሳደግ እችላለሁ ምናምን የሚለውን ነገር ጥንቃቄ ያስፈልገዋል። ጥንቃቄውን አልፋችሁ በስህተት የሆነ ነገር ከተፈጠረ ደግሞ አሜን ብሎ ተቀብሎ ያንን ነገር ችግሩን እንዴት እንፈታዋለሁ የሚለው ጋር ማሰብ ያስፈልጋል እንጂ ከተፈጠረ በኋላ ችግሮች ነገሮች አውት ኦፍ ኮንትሮል